ሳይገላመጥ የልቡን ተናግሮ የልቡን ያቅሙን ሰርቶ እንዲያድግ እንዲኖር ነው የምንፈልገው። ወይ ደግሞ ማያድን ስትመርጡ እኔ ቃልም ገባው ነፃነታችሁን ለማረጋገጥ ነው። ነፃነታችሁን ለማረጋገጥ ሁሉ ጊዜ መንግስት ስልጣን ሊይዝ ሲል ይፎክራል፣ ይለምናል። ተለምናቸዋል እኮ ሰሞኑን አይደለም እንዴ? 5 ዓመት ብቻ ስጡን ተአምር እንሰራለን ተብሎ የለም ያለፈውም ጊዜ ተብሏል። አለቀ እኮ 19 ዓመት ሆነ። 19 ዓመት ልጅ ተወልዶ ኮሌጅ ገብቷል። የኛ ግን እድገት የት ነው ያለው? ያውም የእውነት ኮሌጅ ካለ ማለት ነው። ኮሌጅ የተባሉ ህንጻዎች ተሰርተዋል። አስተማሪዎች የተባሉ ተሰማርተዋል። ራሳቸው አስተማሪዎቹ መማር ያለባቸው ነው ዛሬ በትምህርት ቤት ገብቶ ልጆቻችን የሚያደናግሩ። የትም ሀገር ገና ከተማሪ ቤት ሲወጣ አስተማሪ የሚሆን አይተናናቅም። አስተማሪ ልዩ እንክብካቤና ልዩ ትምህርትና ልዩ አስተያየት ሊሰጠው የሚገባ ህዝብ ነው። የህዝብ ወገን የሆነ ነው መመረጥ አስተማሪነት እንጂ የፓርቲ ወገን አይደለም። የህዝብ ወገን ብቻ ነው ለህዝብ ልጆች የሚያስብ። የህዝብ ልጆች ወገን ብቻ ነው ወጣቶቹ ተንከፍከው ወደ ላይ አድገው ትልቅ እንዲሆኑ የሚመኝና የሚሰራ የሚጥር። ነገር ግን የፓርቲ ከሆነ የውጭ ጉዳዩም ለፓርቲ፣ የእርሻ ግብርናውም ስራ ስትራቴጂ የፓርቲ፣ እንደው ኢንዱስትሪ ወሬውም የፓርቲ እንጃ ትንሽ ቆይቶ ምግቡም በሙሉ በፓርቲ ሳይሆን አይቀርም። እኛ ይሄን ለማቆም ነው የምትታገሉት የምንታገለው። ይሄን ለመለወጥ ነው። ይሄ በእንዲህ አይነት ከቀጠለ ፓርቲ ከቁርስ ፓርቲ ምሳ ፓርቲ ራት በመሐልም ወሬ ፓርቲ ትምህርቱን ፓርቲ እንዳይሆን መጠንቀቅ አለብን። አሁን ለምሳሌ ቅድም ዶክተር ታዲዮስ ሲናገር ስለ መሬት ይዞታ ምን አለ? መሬት የህዝብ ይሆናል የናንተ የግል እንደፈለጋችሁት አለ። አንዳንድ ሰው ምን ይላል? ፓርቲ የሚያከፋፍል ይመስላቸዋል። መያድ መንግስት ከሆነ መሬት አያከፋፍልም በምንም አይነት። ይሄን የሚያደርግ ህዝብ ብቻ ነው። የአካባቢ ህዝብ ተሰባስቦ ተወያይቶ ተነጋግሮ በሚገባው በባህል መሰረትና በፍላጎት መሰረት በሚያስፈልገው መሰረት ይወስናል። መንግስት ሚናው ምን እንደሆነ ታውቃላችሁ? የሰርቬይ ዕቃ የመለኪያ መሳሪያ ብቻ ይዞ የሀገር ሰው የነገረውን እዚህ ጋር ድንጋይ ትከል እዛ ጋር አድርግ ያችን ብቻ ተክሎ እነሱ ባሉት መሰረት የባለቤትነት ወረቀት መስጠት ነው። ይሄ ምንን ያስወግዳል? ዘመድን የመርዳት ያስወግዳል። ከሁሉ በላይ ሙስና የተባለውን ነገር ሁሉ በሙሉ ያጠፋል። በፖለቲካ ድጋፍ ሽሪ ጉድ የሚሉትን ሜዳ ያሳጣቸዋል። ስለዚህ የህዝብ ማለት ይሄ ነው። በህዝብ የሚለካ በህዝብ የሚወሰን የህዝብ ደግሞ ታዛዥ የሆነ መንግስት ህዝብ ያለውን እንዲያደርግ ብቻ ሌላ አይኖርም። ያጎቴ ልጅ ነው ያክስቴ ልጅ ናት ይሄ ነው የተባለ ሰበብ በመፍጠር የሚሰጥ ልዩ ድጋፍ አይኖርም። በዚህ መንገድ በገበሬው ላይ ያለው የፖለቲካ ተጽዕኖና በማናቸውም ስራ ላይ ያለ አድሎና ሙስና ይወገዳል። ትግላችን መንገዱ ይሄው ነው።
ከናንተ ጋር ነው። ግን ብቸኝነት ትግል የለም። ቤታችን ዘግተን ምን ዶልተው አይኖርም። ምን እናገረው ከናንተ ጋር ብቻ። ምክንያቱም ስልጣኑ የናንተ ነው ብያችኋለሁ። እማያካለ ከዚህ ውስጥ እንደገና ቤቱ ሄዶ ያሰላስል። እያንዳንዳችሁ እዚህ ያላችሁ ባለስልጣን ናችሁ። ያችን ወረቀት ሄዳችሁ ስታስገቡ ስልጣናችሁን ስራ ላይ አውላችኋል፣ ተጠቅማችሁበታል፣ ውጤታማ ትሆናላችሁ። አለበለዚያ ግን አይ ምን ይሰራል ያው የሚመረጠው እናቃለን የሚነጥቀንን እናቃለን በሚል ዝም ብሎ ሳይሞቱ መሞት ቦታ የለውም። እና ከዚህ በፊት አንድ አመት አልፎታል ከተነጋገርን አውቃለሁ። ግን ይሄን ነገር በአንድ አመት ውስጥ አረሳሁት፣ ህዝቡንም አረሳሁት። ግን ለራሳ ትንሽ የቀረኝ የዚህን ከተማ መንገድ ነው። ምን ሆነ? ተጨመረ? ተሻሻለ? ቦይ ተበጀለት፣ መሐሉ ላይ የውሃ መሄጃ ተበጀለት። በቃ እኔ እኮ ሳውላ ምን ተጨመረ መሰላችሁ? ሳውላ የተሰራውን ነገር ታውቃላችሁ? ጥቂት ዘንባባዎች ተተክለዋል፣ እግዚአብሔር ይመስገን። ሌላ የለም። እንግዲህ 5 አመት ሙሉ ጥቂት ዘንባባዎች ተክሎ መንገዶች አፈራርሶ ደግሞ ለማስመሰል ኮንክሪቱ የቆመ ህንጻ በየቦታው ማያልቅ 2 አመት ያለፈው ምን አይነት ነው ይሄ? ምን አይነት? አዎ እላው ላይ የተለጠፈው ምን እንደሆነ ታውቃላችሁ? ኢህአዴግን ምረጡና ይህንጻ ያልቃል ይላል አይደለም? እስቲ አላነበባችሁትም? ወላይታ ሶዶም ያነበብኩት ይኸው ነው። ስብሰባ ያደረግንበት አካባቢ ይሄ ህንጻ እንዲያልቅ ኢህአዴግን ምረጡ ይላል። ወይ ጉድ! እንግዲህ ጥፋት አጥፍቶ ጥፋቴን ለማረም ምረጡኝ። ምን አይነት ሎጂክ ነው? ምን አይነት አስተሳሰብ ነው? እና እኔ እንደማየው ከሆነ እናንተ አውቃችሁበት የምትታለሉ ሰዎች እንዳልሆናችሁ አይቻለሁ። ትናንትናም ዛሬ የምትፈልጉትን ደግሞ የምታውቁ ይመስለኛል። ውጤትን የሚያገኙት እንደናንተ ታጋይ ሲሆኑ ነው። የመጣ ይምጣ፣ ስልጣን አላሰጥም፣ የኔ ነው እንደፈለኩ አደርገዋለሁ። አንዳንድ ሀገር አንድ ጊዜ አንድ ሰው ቢቸግረው የሚመርጠው አጣ። 5 ተመራጮች አይና ሞኛቱን ማንንም አልመርጥም ብሎ ወረቀቱን ሰብስቦ እዛው ስከቶ ሄደ። ሲያነቡት ማንንም አልመርጥም ይላል። ለምን ሲባል ለካ ያ ሀገር ከጊዜ ወደ ጊዜ እነኛው ሰዎች ናቸው የሚቀርቡት። ሳታልሉት ከርመዋል ሁሉ። እንግዲህ ይበቃል፣ በቃ ሁለተኛ ምርጫ መረረኝ። እኛ ጋር ግን አልጀመርንም፣ ምሬት ጋር አልደረስንም፣ ተስፋ መቁረጥ ጋር አልደረስንም። ገና መጀመራችን ነው። ገና ትግሉን አፋፍመን ምንም ግርግር ሳይፈጠር ስልጣን 19 አመት የተቀመጠ ይበቃል። እኛ ለውጥ አሁኑኑ ነው የምንፈልገው። ለውጥ አሁኑኑ፣ አሁን በ15 ግንቦት 15 ለውጥ እንፈልጋለን። ለውጥ። አመሰግናለሁ። በመቀጠል በዚህ በጎፋ ልዩ ዞን ውስጥ መያድን ወክለው እናንተን ለማገልገል ዝግጁ የሆኑትን እጩዎቻችንን እንድታውቋቸው እዚህ ጋር እንድትወጡልን እንጠይቃለን። የመያድ እጩዎች በጎፋ ልዩ ዞን ውስጥ ከሁሉም ወረዳ ከ12ቱም እዚህ የምታዩቸው በጎፋ ልዩ ዞን ውስጥ መያድን ወክለው እናንተን ሊያስጨንቁ ሳይሆን የምታዟቸውን ለመስራት
ዝግጁ ነን እያሏችሁ ነው። ስለዚህ ተመራጮቹን ካወቃችሁ ድምጻችሁን ስጧቸው፣ ያገልግሏችሁ፣ ሀገራችሁን ለመለወጥ ከፍተኛ ጥረት ያደርጋሉ።